ጤና ይስጥልን ሰበር መረጃዎችን ወደ እናንተ ይዘን መተናል። አብራችሁን ቆዩ። ኢራን 50 ሰሜን ኮሪያዎችን ትሆናለች ኔታንያሁ። በመካከለኛው ምስራቅ እየተካሄደ ያለው ወታደራዊ ግጭት አዲስ መልክ እያዘ መጥቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን ከሰሜን ኮሪያ በበለጠ ለዓለም አደገኛ መሆኗን ገልጸዋል። የሰሜን ኮሪያው መሪ ኪም ጆንግ ኡን በበኩላቸው እስራኤልን በአንድ ሚሳኤል ለማጥፋት ዝግጁ መሆናቸውን አስታውቀዋል። ኔታንያሁ ኢራን 50 ሰሜን ኮሪያዎችን ትሆናለች ሲሉ ባስተላለፉት የቪዲዮ መልእክት ተደምጠዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁን የኢራንን አደገኝነት ሲያስረዱ ሰሜን ኮሪያን እንደ ማነጻጸሪያ ተጠቅመዋል። ኔታንያሁ በንግግራቸው ሰሜን ኮሪያ የባሊስቲክ ሚሳኤልና የኒውክሌር ጦር ቢኖራትም እንደ ኢራን ሞት ለአሜሪካ የሚል መፈክር ግን የላትም ብለዋል። ነገር ግን ኢራን በዓላማዋና በአጥፊነት አቅሟ 50 ሰሜን ኮሪያዎችን እንደምትመጥን ገልጸዋል። ኢራን የአሜሪካንና የእስራኤልን ጥፋት እንደ ዋና ግብ ይዛ የተነሳች ሀገር መሆኗንም በአጽንኦት ሰጥተዋል። ይህ በእንዲህ እንዳለ የሰሜን ኮሪያው መሪ ኪም ጆንግ ኡን ለቴህራን ያላቸውን የጸና ድጋፍ በይፋ ገልጸዋል። መሪው በሰጡት መግለጫ እስራኤልን ከዓለም ካርታ ላይ ለማጥፋት አንድ ሚሳኤል ብቻ በቂ ነው በማለት የፒዮንግያንግ የኒውክሌር አቅም ለዛቻ ተጠቅመውበታል። አስፈላጊ ሆኖ ከተገኘ እስራኤልን መምታት የሚያስችሉ የላቁ ሚሳኤሎችን ለኢራን ለማቅረብ ዝግጁ መሆናቸውን አረጋግጠዋል። የሰሜን ኮሪያው መግለጫ የወጣው አሜሪካና እስራኤል በኢራን ላይ የከፈቱት የኦፕሬሽን ኤፒክ ፉሪ በተስፋፋበትና የኢራኑ መሪ አያቶላ አሊ ካሚኒ መገደላቸው በተረጋገጠበት ወቅት ነው። በአሁኑ ወቅት ቻይና ለኢራን የላቁ ሚሳኤሎችን እያቀረበች እንደሆነ ይነገራል። ቻይና ግን ለኢራን ወታደራዊ ድጋፍ እንደምታደርግ የሚገልጹ ሪፖርቶችን አስተባብላለች። ፕሬዚዳንት ትራምፕ ቀደም ሲል ትልቁ ጦርነት ሊመጣ ይችላል ብለው የሰጡትን ማስጠንቀቂያ ይህ አዲስ አሰላልፍ ይበልጥ እያጠናከረው ይገኛል። ይህ በኢራን፣ ሩሲያ፣ ቻይና እና ሰሜን ኮሪያ መካከል እየተፈጠረ ያለው ወታደራዊ አሰላልፍ የቀጠናውን ግጭት ወደ ዓለም አቀፍ ጦርነት ሊቀይረው ይችላል የሚል ከፍተኛ ስጋት በዓለም አቀፉ የነዳጅ ገበያና በጂኦፖለቲካዊ መረጋጋት ላይ ተጽዕኖ አሳድሯል።